ምን መሆን ይፈልጋሉ? በዛሬ ቪዲዮአችን ለዚህ ጥያቄ ምላሽ የምንሰጥ ይሆናል። ቁም ነገር አዘል ትምህርቶችን መከታተል የምትፈልጉ ከሆነ አሁኑኑ ቻናላችን ሰብስክራይብ አድርጋችሁ እንድትጀምሩ በአክብሮት እንጠይቃለን። የዛሬው ቪዲዮአችን ዋና ርዕስ ህልም ይሆናል። የቪዲዮው ዋና ዓላማ ህልም ምን እንደሆነ መረዳት፣ የራስን ህልም ለይተህ ማወቅ፣ የህልም አይነቶችና ህልምን እንዳናሳካ የሚያደርጉ ጠላቶችን መገንዘብ እንዲሁም መፍትሄያቸውን መስጠት፣ አራተኛና የመጨረሻው ህልምን ወደ ግብ መቀየር በሚሉ ርዕሰ ጉዳዮች የምንወያይ ይሆናል። በምስሉ ላይ ለመግለጽ እንደተሞከረው ህልም ማለት በምንኖርበት አጽናፈ ዓለም መካከል እኛ መሆን የምንፈልገው ልዩ የኛ ተሰጥኦ ማለት ነው። ስለሆነም ከሱ ላይ ለመግለጽ እንደተሞከረው በሰፊው አጽናፈ ዓለሙን ይገልጽልናል። ከዛ መካከል በሶስት ማዕዘን ቅርጽ ያለች ትንሽዬ ስዕልን እናያለን። ይቺ ስዕል ማለት እኛ ከዚህ ሰፊ ዓለም በምንኖርበት ጊዜ ለኛ ለብቻችን የተሰጠ ልዩ ተሰጥኦአችንን የምንጠቀምበት መሆን የምንፈልገው ነገር ማለት ነው። ታዲያ ህልምን በአጠቃላይ ለመተርጎም ያክል ህልም ማለት መሆን፣ ማግኘት ወይም ማሳካት የምንፈልገው ትልቅ የህይወት ምስል ማለት ነው። የህልም ባህሪያት፣ ህልም ልዩ ልዩ ባህሪያቶችን አሉት። አንደኛ ገደብ የለውም። ገደብ የለውም ሲባል በበጀት፣ በእድሜ፣ በትምህርት እንዲሁም በሌላ ገዳቢ ነገሮች ሊገደብ አይችልም። የምናገኘው የገቢ መጠን ከፍተኛም ሆነ ዝቅተኛ፣ እድሜያችን ትልቅም ሆነ ትንሽ፣ እንዲሁም በትምህርት ሁኔታችን የላቅንም ሆንን ጀማሪ ህልም ለማለም የሚገድበን ነገር የለም ማለት ነው። ሁለተኛ ረቂቅ ነው። ረቂቅ ነው ማለት ህልም የምናለምበት ጊዜ ሩቅ ላይ ያለውን የአእምሮ ስዕላችን ነው እንጂ በእጃችን ጨብጠን የምንይዘው ነገር አይደለም ማለት ነው። በመሆኑም ይህ የአእምሮ ስዕል ጠቅላላ ምስልን ያስቀምጥልናል። እንደ ምሳሌ ስናይ መምህር መሆን እፈልጋለሁ ከሆነ የኔ ህልም በመምህርነት ሙያ ዘርፍ ውስጥ ያሉትን ልዩ ልዩ ዘርፎች ማን ነው ብሎ ስፔሲፊካሊ አይነግረኝም። ነገር ግን መምህር የሚለውን ጥቅል ስም ብቻ ያስቀምጥልኛል ማለት ነው። ሶስተኛ ስሜታዊ ነው። ስሜታዊ ነው ማለት ዛሬን በደስታ ነገን በጉጉትና መጪውን በተስፋ እንድንጠብቅ ያደርገናል። አራተኛ ረጅም ጊዜ ይወስዳል። ህልም በምናለምበት ጊዜ ረጅም ጊዜያቶችን ግምት ውስጥ ማስገባት ይኖርብናል። ለዛሬ ወር ወይም ለዛሬ ዓመት ህልም አይታለምም። ከአምስትና ከዛ በላይ ለሆኑ ዓመታት ነው ግምት ውስጥ አስገብተን ማለም የሚኖርብን ማለት ነው። ለምን ህልም እናልማለን? ስለ ትርጉሙ ይሄንን ካልን ህልም ማለማችን ለኛ ምን ፋይዳ አለው፣ ለኛ ምን ጥቅም ይዞልን ይመጣል የሚለውን ነገር ደግሞ እንይ። ህልምን በምናለምበት ጊዜ አንደኛ የህይወት አቅጣጫን እንይዛለን። ይሄም ማለት ህልም ማለት ከሩቅ ሆኖ እንደ ኮከብ ብርሃኑን የሚያበራልን ኃይል ነው። ታዲያ ይህ ኮከብ የት መሄድ እንዳለብን በብርሃኑ ፋና ያንጸባርቅልናል ማለት ነው። ሁለተኛ ህልም ተነሳሽነትን ይሰጣል። ህልመኛ ሰዎች የሚያዩትን ሩቅ ላይ የሚመለከቱን ህልማቸውን እውን ለማድረግ ዛሬም ነገም ደከመኝ ሰለቸኝ ሳይሉ እንዲሰሩ ያደርጋቸዋል። ሶስተኛ ህልም ችግሮችን እንድንቋቋም ይረዳናል። ብዙ መንገድ ወይም ሩቅ መንገድ በምንጓዝበት ጊዜ በአጠገባችን የሚደርሱብን ትንሽም ሆኑ ትልቅ ችግሮች ሊገጥሙን ይችላሉ። ታዲያ ህልመኛ ሰዎች መድረሻቸውን ብቻ ስለሚመለከቱ ለነዚህ ትንሽ ወይም ትልቅ ችግሮች እንዳይበገሩ ይሆናሉ ማለት ነው። አራተኛ ህልም ለህይወታችን ትርጉም ይሰጣል። ይሄም ማለት አንድ ሰው ከአልጋው ሲነሳ በደስታው እንዲነሳ ወይም ሁሌም በደስታ እንዲኖር የሚያደርገው ህልሙ ነው። ይሄም ማለት መኖሩ ያን ህልም ለማሳካት እንደሆነ ከተረዳ የመኖሩ ትርጉም በዚህ መንገድ ይዘዋል ማለት ነው። አምስተኛ ህልም ሌሎች እንድናነሳሳ ያደርጋል። ህልመኛ ሰዎች ከራሳቸው አልፈው በአጠገባቸው የሚገኙ ሰዎች ላይ አዎንታዊ ወይም መልካም ተጽዕኖን ያሳድራሉ። በዚህም ምክንያት በዙሪያቸው የሚገኙ ሰዎች ካሉበት ነባራዊ ሁኔታ ወጥተው ጥሩ ነገር ላይ እንዲደርሱ አነሳሽ ይሆናሉ ወይም መልካም አርአያ ይሆናሉ ማለት ነው። የህልም አይነቶችን ስናይ ህልም ልዩ ልዩ አይነቶች አሉት። አንደኛ የግል ህልም፣ አንድ ግለሰብ በግሉ መሆን የሚፈልገው ነገር ላይ የሚያቅድበት እቅድ የግል ህልም ይባላል። ሁለተኛ የሙያ ህልም፣ አሁንም ይህ ግለሰብ በሙያው ምን ላይ መድረስ እንዳለበት እንዲሁም ምን አስተዋጽኦ ማበርከት እንዳለበት የሚያለምበት ህልም የሙያ ህልም ይባላል። ሶስተኛ ማህበራዊ ህልም፣
የሰው ልጅ በህይወት ዘመኑ በሚኖርበት ጊዜ በማህበራዊ ግንኙነት ላይ በቀጥታም ሆነ በተዘዋዋሪ መንገድ መሳተፉ አይቀርም። ታዲያ የማህበራዊ ህልም ማለት በዚህ ግንኙነት ላይ ምን አይነት አስተዋጽኦ ማበርከት እንዳለበትና ምን ሆኖ መገኘት እንዳለበት የሚያሳየው ህልም ማህበራዊ ህልም ይባላል። አራተኛ መንፈሳዊ ህልም ነው። አንድ አማኝ እንደ አማኒነቱ ለፈጣሪው ማድረግ የሚገባውን በመንፈሳዊ ህይወቱ ላይ መሆን የሚጠበቅበትን ነገር የሚያልምበት መንገድ መንፈሳዊ ህልም ይባላል። አምስተኛ የቤተሰብ ህልም። ሰዎች በምንኖርበት ጊዜ ቤተሰብን ለመመስረት እናልማለን። በመሆኑም ምን አይነት ቤተሰብ መመስረት እንዳለብን የምናልምበት ህልም የቤተሰብ ህልም ይባላል። ስድስተኛ ብሔራዊ ህልም። ብሔራዊ ህልም ማለት አንድ ሀገር ላይ የሚኖሩ ሰዎች ለሀገራቸው የሚያስቡት ወይም ደግሞ ሀገራቸው እንድትሆን የሚፈልጉት ህልም ነው። ለምሳሌ እንደ ኢትዮጵያውያን አንድ ኢትዮጵያዊ ወጣት ሀገሩ ኢትዮጵያ መሆን ለምትፈልገው ነገር አስተዋጽኦ ማበርከት ሲያልፍም ደግሞ መሆን እንድትችል ማድረግ የወጣቱ ወይም የእያንዳንዱ ዜጋ ኃላፊነት ነው ማለት ነው። ስለዚህም ብሔራዊ ህልም ማለት ይህንን ይመስላል። ታዲያ ህልማችን እንዴት እንወቅ? ህልማችንን ለማወቅ ልዩ ልዩ መንገዶችን መጠቀም ይኖርብናል። አንደኛ በጥልቀት ማሰብና መጻፍ። ብዙ ጊዜ በጫጫታ ዓለም ውስጥ ስለምንኖር ሁሌም ይመሻል ይነጋል የሆነ ህይወትን እንኖራለን። ነገር ግን ለራሳችን ሰፊ ጊዜን በመስጠት ከራሳችን ጋር በጽሞና መነጋገር ይኖርብናል። በዛም ጊዜ ምን መሆን እንደምንፈልግ ማሰብ ይኖርብናል። ያን ያስበን ያገኘነውን ነገር በኃይለ ቃል ጽፎ ማስቀመጥ ይኖርብናል። ሁለተኛ ራስን ማወቅ። ራሱን ያላወቀ ምን ማድረግ እንደሚችል ጥንካሬውን ድክመቱን የማያውቅ ሰው መሆን የሚገባውን ነገር ሳይሆን ያልፋል። በመሆኑም ፍላጎታችን፣ ተሰጧችንና ጥንካሬያችን ለይተን ማወቅ ይኖርብናል። እነዚህን ጉዳዮች እንዴት መለየት እንዳለብን በሌላ ቪዲዮ የምሰራላችሁ ይሆናል። ሶስተኛ ከሌሎች መማር። ከሌሎች መማር ሲባል ስኬትን ተጎናጽፈው ያለፉ ሰዎች አሉ። የእነሱን የህይወት ተሞክሮ እንደ ትምህርት መውሰድ እንዲሁም አስተያየቶችን መቀበል። እኛ በምንሰራበት ጊዜ የሚሰጠኑን አስተያየቶች በመቀበል ስለ አስተያየቱ ደግሞ የራሳችንን ግምገማ ማካሄድ ይኖርብናል። አራተኛ ልምድ መውሰድ። አዳዲስ ነገሮችን በመሞከር ምን እንደሚስበን ማወቅ ይኖርብናል። ይሄም ሲባል ሁሌም አዲስ ነገር መሞከር አለብን ሳይሆን ለተወሰነ ጊዜ ሰጠንና መድበን አዳዲስ ነገሮችን መሞከር አለብን። ከዛም በኋላ ወደ ሳበን ነገር ተመልሰን ያን የሳበንን ነገር ወደኛ ተሰጥቶ እንደሆነ መቅረብ ይኖርብናል ማለት ነው። አምስተኛ የወደፊት ራሳችን ማሰብ። አስቡት ከ10 ዓመት በኋላ እኔ ማን ነኝ ብለን እስኪ እናስበው ራሳችን። የዛን ጊዜ የምናስበው ሐሳብ ወደ ህልማችን ወይም ህልማችን እንድናቅ ይረዱናል ማለት ነው። በመሆኑም እነዚህን 5 ዋና ዋና መንገዶችና እንዲሁም የራሳችሁን ሐሳቦች በመጨመር ህልማችሁን ማወቅ ትችላላችሁ። ታዲያ ህልማችንን አውቀን እንዳንተገብር የሚያደርጉን የህልም ጠላቶች አሉ። እነዚህ የህልም ጠላቶችን ምንነታቸውና መፍትሄያቸውን የምናይ ይሆናል። አንደኛ ፍርሃት ነው። ፍርሃት ማለት በነገራችን ላይ አንድ ሰው ሲፈጠር ፈሪ ሆኖ አይፈጠርም። ነገር ግን በምናርግበት ማህበረሰብ አንፃር እሳቱ በላህ፣ እንደዚህ አቃጠለህ፣ ምን አለህ እየተባልን እንድንፈራ ሆነን ስለምናድግ በዛን ጊዜ ፍርሃትን እንለማመዳለን። ታዲያ ይህን ፍርሃት እንዴት እናሸንፍ ሲባል ፍርሃትን ለማሸነፍ መንገዱ አንድና አንድ ብቻ ነው። አንድ ሰው የሚፈራው ሁኔታ አለ። ሁለተኛ ደግሞ አብሮት የሚኖረው መሸከም ያልቻለው የህይወት ፈተና አለ። በዚህም ጊዜ እነዚህን ሁለት ሁኔታዎች ማመዛዘን ይኖርበታል። ፍርሃቱን አስቀጥሎ ያንን ፈተና ተሸክሞ ማለፉ ነው ወይስ ፈተናውን አልፎ ፍርሃቱን ማሸነፉ ነው ለሱ የሚቀለው ለህይወቱ ጥሩ የሚሆነው ነገር? ይሄንን መመዘን ይኖርብናል። በዚህን ጊዜ ለበለጠው መፍትሄያችንን ልንሰጥ ያግዘናል ማለት ነው። በመሆኑም ፍርሃትን ይዘነው ያደግነው ነገር ስለሆነ ባንዴው አራግፈን እንልቀቀው ማለት አይቻልም። ስለዚህ በየጊዜው መለማመድና እየቆየን መላቀቅ እንችላለን ከዚህ ፍርሃታችን ማለት ነው። ሁለተኛ ስንፍና ማለት ለነገ ወዳ ለዛሬ ወር እየተባለ ሰኞና መስከረም እየተጠበቁ የምንሄድበት መንገድ ማለት ነው። ስለሆነም ለስንፍና ትልቁ መድኃኒት ዛሬ ባለን አቅም ብቻ ሰበቦችን አጥፍተን ሰበቦችን እንደ ምክንያት ተጠቅመን ወደ ኋላ ከምንቀር ሰበቦችን እንደ ምክንያት ተጠቅመን ወደፊት ዛሬውኑ መጀመር ይኖርብናል ማለት ነው።
ሶስተኛ ጠላታችን አሉታዊ ሰዎች። አሉታዊ ሰዎች ማለት አይሆንልህም፣ አይሳካልህም፣ አታድርገው፣ አትችልም እያሉ እኛን ወደ ኋላ የሚጎትቱ ሰዎች ናቸው። በዚህ ጊዜ እነዚህ ሰዎች በዋነኝነት አብረውን ያደጉና እድጋችንን በጥሩ ሁኔታ የሚያውቁ ሰዎች ናቸው። ለዚህ አስበውትም ሆነ ሳያስቡት እኛን ወደ ኋላ ለማስቀረት የሚያስቡት። ታዲያ ከዚህ ነገር በምን መላቀቅ እንችላለን ከተባለ ከዚህ ነገር ለመላቀቅ አንደኛ ከጥሩ ሰዎች ጋር መዋል ይኖርብናል። ራሳችን ከሚያበረታቱ አዎንታዊ አመለካከት ካላቸው ሰዎች ጋር መከበብ ይኖርብናል ማለት ነው። አራተኛ ያለፈው ውድቀት ማለት ብዙ ሰዎች ስንኖር ከጥፋት ጋር ነው ትምህርታችን። በመሆኑም ያልወደቀ ወድቆ ያልተነሳ ሰው እንደሌለ መገንዘብ ይኖርብናል። ታዲያ ያለፈው ውድቀታችን እንዴት ነው ህልማችን እንዳናሳካ የሚያደርገን ስንል መውደቃችን አለመቻልን ይሰጠናል። እንደማንችል ስለማልችል ነው እኮ የወደቅኩት ነው እንጂ እንድንወድቅ ያደረጉን ሁኔታዎች አንገነዘብም። እንዲሁም ወድቆ መነሳት እንዳለም አናስብም ማለት ነው። ታዲያ እንዴት እናሸንፍ ሲባል አንድ ቀላል ምሳሌ ልስጣችሁ። አንድ ነጋዴ ጀምሮ የከሰረና አዲስ ነጋዴ ገና የጀመረ ሰው ሁለቱም እንደ አዲስ ወደ ንግድ ገበያ ቢገቡ ማንኛው ቶሎ የሚያተርፍ ይመስላችኋል? መልሱን በአስተያየት አስቀምጡልኝ። በመሆኑም ወድቆ መነሳት ለጥሩ ስኬት እንደሚያጎናጽፈን ማሰብ ይጠበቅብናል። አምስተኛ ራስን ማጉደል ነው። ራስን ማጉደል ማለት ራስን የበታች አድርጎ ማየት። ይህም የሚሆንበት ምክንያት በእኛ ዙሪያ ያሉ ሁኔታዎችን እንደ ደካማ ጎን በመውሰድ ለምሳሌ ገጠር ተወልጄ እኮ ነው ከድሃ ቤተሰብ የተወለድኩት፣ እንደዚህ ነው ቁመናዬ፣ መልኬ፣ ምን እያልን እኛ ልንቀይረው በማንችለው መንገድ ራሳችን ስንዘቅጥ እንኖራለን ማለት ነው። ታዲያ ለዚህ መፍትሄው ምንድነው? አንድ ፈጣሪ አለ። ያ ፈጣሪ ሁላችንም የፈጠረን በምክንያት ነው። ያለ ምክንያት ወደ ምድር የመጣ የለም። እኛንም ሲፈጥረን ደግሞ ሁሉንም ነገር ሰጥቶን ከሰው ጋር እኩል አድርጎ ነው የፈጠረን። ይሄን መገንዘብ አለብን። ካልሆነ ፈጣሪ እኩል አይደለም ማለት ነው። ፈጣሪ ያዳላል ወደሚለውም እየሄድን ነው። ይሄም ደግሞ ፈጣሪ እንደማያዳላ ሁላችንም አማኞች እናምናለን። ስለሆነም ፈጣሪ የፈጠረኝ እኔን በጥሩ ሁኔታ ከሆነ ለምንድነው እኔ ራሴን ከሰው አሳንሼ የማየው? ስለዚህ እኛ ከማንም እንደማናንስ መገንዘብ ይኖርብናል። ሌላ ከድሃ ቤተሰብ መወለድ ወደ አናሳነት ወይም ደግሞ ራሳችን ወደ ማጉደል ማድረስ የለበትም። ለምን ሲባል ከድህነት መወለዳችን ድክመት ብቻ ሳይሆን ጥንካሬም ሰጥቶናል። ነገሮችን እንዴት መቋቋም እንዳለብን፣ ለነገሮች መፍትሄ እንዴት መስጠት እንዳለብን ይሄንን ኃይል ያገኘነው በድሃ ልጆች በመሆናችን ነው። የራሱ የሆነ ደካማ ጎን ይኖራል። የደህንነት ትራውማ፣ ገንዘብ እጥረት ምናምን የሚባሉ ነገሮች። ከሀብታም የተወለደ ሰውም እንዲሁ ጥቅም አለው። ጥቅሙ ምንድነው? የደህንነት ትራውማን አያውቅም። ጉዳቱ ግን ምንድነው? ሁሉንም ነገር ሰዎች ናቸው የሚፈጽሙለት። ታዲያ ይሄ ሰው ወደ አቅመ አዳም ወደ አቅመ ሔዋን ከፍ እያለ ሲሄድ ምንድነው የሚሆነው? ነገሮችን ማድረግ አይችልም። በራሱ ውሳኔ መወሰን አይችልም። የድሃ ልጅስ ራሱ ካልወሰነ የዛን ጊዜ አፈር ደሜውን ስለሚበላ ዛሬ በጥሩ ህይወቱ ላይ በራሱ ውሳኔ እንዲቋቋም ያደርገዋል ማለት ነው። ስለዚህ ማንኛውም ደካማ ጎን ጥንካሬም እንዳለው የሆነ የጎዳን ነገር ያጠነከረን መንገድም ስላለ ይህን መገንዘብ አለብን። ሁላችንም እኩል እንደሆንን መረዳት ይኖርብናል። ህልምን ወደ ግብ መቀየር። ህልማችንን ወደ ግብ መቀየር ማለት ህልማችን ከምኞት መታደግ ማለት ነው። ታዲያ ህልማችን ከምኞት ለመታደግ የሚከተሉትን 5 ደረጃዎች መፈጸም ይኖርብናል። አንደኛ ህልሙን መጻፍ። ያልተጻፈ ህልም ምኞት ብቻ ነው። ስለዚህ ህልማችን ጽፈን ማስቀመጥ ይኖርብናል። ሁለተኛ ህልሙን ወደ ትንንሽ ግቦች መከፋፈል። ህልሙን ወደ ትንንሽ ግቦች መክፈል ለምን ይጠቅመናል ስንል ይህ ህልም ለረጅም ጊዜ የወሰነው ህልማችን ነው። ታዲያ ወደ ትንንሽ ግቦች ስንከፋፍል እነዚህን ትንንሽ ግቦች በምናሳካበት ጊዜ ተስፋ እንዳንቆርጥ ይበልጡን ወደ ህልማችን እንድንቀርብ ኤነርጄቲክ ወይም ኃይሉን ይሰጠናል ማለት ነው። ስለሆነም ግብ 1 የቢዝነስ ሐሳብ መፈለግ፣ ግብ 2 የቢዝነስ እቅድ መጻፍ እያልን ግቦችን ማስቀመጥ ይኖርብናል። ሶስተኛ ለእያንዳንዱ ግብ የጊዜ ወሰን ማስቀመጥ። ለምሳሌ የቢዝነስ ሐሳብ የምፈልገው እኔ እስከ መቼ ነው? አንደኛ ቢዝነስማን መሆን ፈልጊያለሁ። የሁለተኛው የተግባር እቅዴ ደግሞ ወይም ግቤ ምንድነው? የቢዝነስ ሐሳብ መፈለግ ነው። ለዚህ ቢዝነስ ሐሳብ ምን ያክል ጊዜ ልውሰድለት? 1 ወር፣ 1 ሳምንት፣ 2 ሳምንት ምን ያክል? ይሄንን መወሰን አለብን። ደረጃ 4 በየቀኑ አንድ ተግባር መፈጸም። ለምሳሌ ግብ 1 ላይ የቢዝነስ ሐሳብ መፈለግ ብያለሁ። ግብ 2 ላይ ማለት ደረጃ 3 ላይ በየሳምንቱ ውስጥ የቢዝነስ ሐሳብ በአንድ ሳምንት ውስጥ መፈጸም ብያለሁ፣ መፈለግ ብያለሁ።
በየቀኑ አንድ እርምጃ መፈጸም ሲባል በሳምንቱ ውስጥ የቢዝነስ ሐሳብ ፈልጋለሁ ካልኩ ይሄንን ሐሳብ በየቀኑ ለሳምንቱን ቀናት በመከፋፈል መተግበር ይኖርብናል ማለት ነው። አምስተኛ በየሳምንቱ እድገትህን መገምገም። በአንድ ሳምንት የሰጠነውን ሁኔታ ፈጽመናል አልፈጸምንም መገምገም ይኖርብናል። ድክመታችን ምን ነበር? ጥንካሬያችን ምን ነበር? ምን እናሻሽል ብለን መገምገም ይኖርብናል ማለት ነው። ይሄንን ካልን አሁን ደግሞ ወደ ምሳሌያችን እናልፋለን። ለምሳሌ የተጠቀምነው ታላቁን ሰው ማርቲን ሉተር ኪንግ ጁኒየርን ነው። የዚህ ታላቅ ሰው ህልሙ እኩልነት የሰፈነባት አሜሪካን ማየት ሲሆን ይሄንን ህልሙ ለማሳካት ግን ነገሮች አልጋ ባልጋ ሆነው አልጠበቁትም። ለምሳሌ ከገጠሙት ተግዳሮቶች መካከል ታስሯል፣ ተደብድቧል፣ ተገለዋል። ህልምን ለማሳካት በምናስብበት ጊዜ እንደዚህ ያሉ መስዋዕትነቶችም እንዳሉ ግምት ውስጥ ማስገባት ይኖርብናል። ታዲያ የዚህ ሰው ስኬቱ ምን ነበር ስንል የአሜሪካ የሲቪል መብት ህግ እንዲሻሻል አድርጓል። ምንም እንኳ ይሄ ሰው መስዋዕትነትን ቢከፍልም ለቀሩት ሲቪሊያን ጥሩ መብትን እንዲያገኙ አድርጓቸዋል ማለት ነው። ዛሬ ላይ አሜሪካ ላይ በአመዛኙም ቢሆን ጥቁርና ነጭ በተመሳሳይ መንገድ እንዲኖሩ ሁሉም ነፃነት እንዲኖራቸው ያደረገ ሰው ቢኖር እኚህ ታላቅ ሰው ናቸው ማለት ነው። ታዲያ ከዚህ ምን እንማር ካልን ህልምን ለማሳካት ሲታሰብ ብዙ መስዋዕትነትም አብረው መከፈል እንዳለባቸው መገንዘብ ይኖርብናል። ህልምን ተቀምጠን ማሳካት አንችልም፣ መተግበር አለብን። ታዲያ የተግባራዊ እንቅስቃሴ ያስፈልገናል። አንደኛ ህልማችንን መጻፍ አንዱ ተግባራችን ነው። ሁለተኛ የጻፍነውን ህልም ወደ ትንንሽ ግቦች በመቀየር ለነሱ ደግሞ መፈጸሚያ የጊዜ ወሰን በማስቀመጥ በዕለት ተዕለት እንቅስቃሴያችን ውስጥ ህልማችን ማስታወስ፣ ማሰብ፣ መተግበር ይኖርብናል። እንግዲህ ቤተሰቦች እስካሁን አብራችሁን ካላችሁ እጅግ በጣም እናመሰግናለን። በዚህ የዛሬው ቪዲዮአችን የምንጨርስ ይሆናል። ቻናላችን ሰብስክራይብ እንዲሁም ፎሎና ሼር በማድረግ እንድትተባበሩን በአክብሮት እንጠይቃለን። መልካም ሁኑ።